የምወደው ልጅ የቃላት ጣጣሉ የፊደል ጽፈቱ በግራ እጁ እንደሆነ ሊያሳዩ የሚችሉ ዛሬም ድረስ ደብዳቤዎቻችን አሉ። አካሌ ላኪልኝ ባርኔጣ ወደ አንቺ እንድመጣ ትርጉም ፍለጋው ካለቀ በኋላ ብቅት ብሎ ሲጻፍ ማያምር ምን አለ? ከህይወት ውስጥ የሚያምርን ነገር የማውቀው በተጻፉ ብዙ በተባለባቸው በገጾች መሃል ነው። የተላኩትን ዕቃ በገዛውባቸው ወረቀቶች፣ መኝታ ቤቴ ግድግዳው ዙሪያ በተለጠፉት ታሪኮች፣ በእናቴ ማስታወሻ ደብተር ማማር። በዚህ ሲጀምር እንዲህ ነበር። በቀለማት ካሸበረቁ የስዕልና የግብረ ገብ ተረቶች መሃል የጀመረው ንባቤ የመልእክት ቴምብሮችን በማድነቅ አበበ። ልጅ እያለሁ ሳድግ ፖስተኛ ስለመሆን አለም ነበር። ትዝታን ለማቀባበል ናፍቆትን ከዚህ ጭኖ ቀጥሎ ላለው ከተማ በፊደል ሽሩሩ የማድረስ ጉጉት አለው። ይሄ የእናቴና የአባቴ ትዝታዎች መሃል ደብዳቤዎቻቸው ውስጥ ተቀምጠው እንዳየኋቸው የወዳጅ ማሳሰቢያና የልጆች የጤና መጠይቆች። ትንሽ ከፍ ስል በቲያትር ቤቶችና በሲኒማ በራፍ ቆሞ የእያንዳንዱን ተዋናይ ስም ማንበብና የተውኔቱን ርዕስ በልቦና መስፈር ልዩ ዕውቀት ይመስለኝ ጀመር። የመጀመሪያው ፍቅር ደብዳቤ እንደደረሰኝ ቢጠፋ ብዬ ልክ የሱን አስመስዬ 2-3 ቦታ ገልብጬ እንዳስቀመጥኩት ወረቀት ልጃገረድነቴ ድረስ የሸኙኝ መጽሐፍት ዛሬም ድረስ በሰዎች እጅ ሳያቸው ከመንገድ ትካዜ ከቶኛል። የመጽሐፍ አይዋስም ከማይነበብ ፊርማ ጋር ያረፈበት የውድ ንብረቶቼ ነገር ዛሬም ድረስ ትንሽ ፈገግ ያደርገኛል። ከዚህም ሲቆይ በወረቀት መሃል መብተልተሉ አዲስ ነገር ፍለጋውና ሁሉንም የመሞከር ጊዜያቶቼ ወደ ጋዜጣ ተራመሩኝ። ጥድፊያ ነበር ለጋዜጣ። በዚህኛው ሳምንት እነማን ምን ተባባሉን ፍለጋ። አሁን ያቅዳሜ ኬት ይገኛል። አንዱን ጥላ ተደግፎ ርዕሰ አንቀጽ ማገላበጡስ። እናም ከሁሉ በሚከልሉ ገጾች መሃል የእድሜያችን እኩሌታው ከኩዮቻችን ቀድሞ አልፏል።